لذي أمام الشيخ تبيو عمر جنتي لا قلقلن الحمد لله والله ارتحنا. ታላቁ ሼክ ሙሐመድ ታጁዲን ሲያልፉ ትልቁ ጳጳስ አለፉ ተብሎ ኮምቦልቻ ላይ ብዙ ነገር ተደርጓል። በመሞቱም እኔ ሐቂቃ ደስተኛ ነኝ። አልহামዱሊላህ الذي اراح الله منه العباد والبلاد والله እንደ ሀገር ሁላችንም ይሆን እጅ ማስገባት አለብን። ይሄንን አመለካከትና እንቅስቃሴ ማስቆም አለብን። አልহামዱሊላህ الذي اراح المسلمين من فتنة عمر جنتي ዛሬ አንድ የሽርክና የኹራፋት ራስ የሆነ ወይንም ደሞ ዋና አርፏል። ኢትዮጵያ ምድር ላይ መቃብር ተቃጥሏል። ዶሪህ እየተባለ የሽርክ ቦታ ነው እየተባለ የብዙ መሻይኾች መቃብር ተቃጥሏል። ተቆፍሮ ጀናዛቸው እንዲወጣ ተደርጓል። ይሄ ሁሉ የተደረገው ለምንድነው? መውሊድን ስለሚያከብሩ አረነ والله እፈሩ ሐቂቀተን እፈሩ ልታፍሩ ይገባው ተለ ኢኽዋኖች ሙፍቲን ታመመብን ይያላችሁ እንትን የምትሉ ሰዎች እፈሩ። እንደ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። እነዚህ ኪታቦች ከየመስጂዱ መለቀምና መጥፋት አለባቸው። የህፃናቶችን አምሮ እያበላሹ ነው በሚል ትላልቅ መሻይኾቻችን በስፋት ተዋግተውታል። አርፈዋል። አሁን ይሄ አመለካከት ኢትዮጵያ ውስጥ የሚጎለብት ከሆነ የሚያድግ ከሆነ እጅግ በጣም ለሀገራችን አደጋ ነው። አያችሁ አይደለም እኛ ለዘመናት ያክል ይህንን አመለካከት ስንዋጋ ነበር። ሼኾቻችንም ይህንን አይዲዮሎጂና ይህንን አመለካከት ሲጸየፉ ሰዎችንም መንግስትንም የሚመለከተውን አካል በሙሉ ሲያስጠነቅቁ ነበር። አባታችን የሁላችንም አባት የሆኑት ዓሊሙ መካሪያችን ዛሂዱ ሐጂ ሙፍቲ ዑመር አለፉ። ማለፋቸው ጤነኛ አእምሮ ያለውን ሰው በሙሉ አስደንግጧል። ጤነኛ አእምሮ ያለውን ሰው በሙሉ አሳዝኗል። ምክንያቱም ልናጣቸው አንፈልግም። ምክራቸውን ነው አብረን ያጣነው፣ ዒልማቸውን ነው አብረን ያጣነው፣ አባትነታቸውን ነው። መጠጊያችን ነበሩ፣ መካሪያችን ነበሩ፣ አስታራቂያችን ነበሩ። እሳቸውን ነው ያጣነው። ኢቭን ሙስሊሙን ተውትና ክርስቲያኖች ስቅስቅ ብለው አልቅሰዋል። ምክንያቱም ለነሱም ጥላ ነበሩ ሙፍቲ ማለት ነው። ለነሱም ጥላ ነበሩ፣ ለሁላችንም ጥላ ነበሩ ሙፍቲ። ያገር ዋርካ ነበሩ፣ ያገር ምልክት ነበሩ። ሰዎች ገና ሙፍቲን ሲያዩ ሙፍቲ ኢትዮጵያዊ እንደሆኑ ያውቃሉ። አለባበሳቸውን አይተው፣ ጋቢያቸውን አይተው፣ ጥምጣማቸውን አይተው፣ ሐይባቸውን አይተው ውጭ ሰው እንኳን ቢሆን ማለት ነው ከኢትዮጵያ ነው የመጡት ብሎ የኢትዮጵያ ፊገር የሀገራችን ፊገር ነበሩ። አያችሁ እነዚህን ሰው በማጣታችን እያዘንን ሐዘናችን ከልባችን ሳይወጣ ገና ወደ ማረፊያቸው ወደ መቃብር ቦታቸው ሳይደርሱ ገና ሳይሰተሩ ገና ሳይቀበሩ ሶሻል ሚዲያ ላይ ፌስቡክ ላይ ቴሌግራም ላይ ቲክቶክ ላይ ዩቲዩብ ላይ እንኳን ሄዱልን እንኳን ሞቱልን እንኳን ጠፉልን የዘመናት ዱዓችን ሰመረ የሚሉ ሰዎችን አይተናል። እነዚህ ሰዎች ትላልቆችም በእድሜም አሉበት፣ ወጣቶችም ህፃናቶችም አሉበት፣ ሴቶችም ወንዶችም አሉበት። ይህ አመለካከት አብዛኞቻችሁን አስደንግጧችኋል። እንዴት ሙፍቲን እንደዚህ ይላሉ ብላችሁ ብዙዎቻችሁ ደንግጣችኋል። እነዚህን ቪዲዮዎች ተመልከቷቸው። ለዚህ ጠማማ ሼክ ተብየው ዑመር ገነቴ ላገለገለን አልহামዱሊላህ والله ارتحنا። በመሞቱም እኔ ሐቂቃ ደስተኛ ነኝ። አልহামዱሊላህ الذي اراح الله منه العباد والبلاد والله ደሞ እንደ ሀገራችን እንደው እንደዚህ እንደ ሰውዬ ፊትናን የረጨና ለአህሉ ሱና መርዝ የሆነ ሰው በእድሜም አይችም አላቅም። አልহামዱሊላህ الذي اراح المسلمين من فتنة عمر جنتي ዛሬ አንድ የሽርክና የኹራፋት ራስ የሆነ ወይንም ደሞ ዋና አርፏል። አልহামዱሊላህ رب العالمين። አረነ والله እፈሩ ሐቂቀተን እፈሩ ልታፍሩ ይገባው ተለ ኢኽዋኖች ሙፍቲን ታመመብን ይያላችሁ እንትን የምትሉ ሰዎች እፈሩ። እንደ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። አርፈዋል። እንዴት አባቱ ደስ የሚል ቀን ነው በእናታችሁ። አሁን ይሄ አመለካከት ኢትዮጵያ ውስጥ የሚጎለብት ከሆነ የሚያድግ ከሆነ እጅግ በጣም ለሀገራችን አደጋ ነው። ምን አይነት ፋብሪካ ቢያመርታቸው ቢፈለፈላቸው ነው የተደሰቱት? የብዙዎቻችሁ ጥያቄ ነው። ትልቁ ፋብሪካ ምንም አይደለም፣ የሚቀሯቸው ኪታቦች ናቸው። በየመስጂዱ የሚማሯቸው ኪታቦች ናቸው። እነዚህ ኪታቦች ከየመስጂዱ መለቀምና መጥፋት አለባቸው። የህፃናቶችን አምሮ እያበላሹ ነው በሚል ትላልቅ መሻይኾቻችን በስፋት ተዋግተውታል። በጣም ለፍቷል፣ በጣም ጥሯል። አሁንም እነዚህ ኪታቦች በየመስጂዱ እስከ ተቀሩ ድረስ ሰዎች እስካዳመጧቸው ድረስ ነገ ከነገ ወዲያ ሰዎች እነዚህ ወጣቶች እየበዙ
እየተስፋፉ ጉልበት እያገኙ በኢኮኖሚ እየጠነከሩ ውጪ ላይ ሶሪያ ላይ ሊቢያ ላይ እና ሌሎች ሀገሮች ላይ እንዳየነው አይነት መበጣበጥና ረብሻ ሀገራችንም ላይ ሊከሰት ይችላል። ይሄ እኮ ግልጽ ነው። ስላለቀሱ አይደለም። ይሄንን ኪታብ የሚደግፉ ይሄንን ኪታብ በየመስጂዱ የሚያሰራጩ ፕሪንት እያደረጉ የሚያድሉ ሰዎች አሉ። ሐታ የሼኻችን መቃብር ላይ የተገኙ ሰዎች እነዚህ ሚዲያ ላይ የተናገሩት ልባቸው ውስጥ የቋጠሩትን ይፋ አወጡት እንጂ ግልጽ አወጡት እንጂ በልባቸው ቋጥረው አስመስለው ቁጭ ብለው እንባ ያዘነቡ ያሉ እኮ ስንቶች አሉ። እናንተ ከሽፉ ሹብሃትን የሙሐመድ ኢብኑ አብዱል ወሃብ ኪታቦች እና የነ ኢብኑ ባዝ ኪታቦች የነ አልባኒ ኪታቦች እነ ኡሱሉ ሰላሳ እነ ከሽፉ ሹብሃት ኹዝ አቂደቲክ እና ሌሎችም ኪታቦች አሉ። እነዚህን ኪታቦች ቁጭ ብለው ሚዲያ ላይ ሲያስተምሩ እናቃቸዋለን፣ ቴሌቪዥን ላይ ሲያስተምሩ እናቃቸዋለን። እነዚህ ኪታቦች ደግሞ እነ ሙፍቲን የሚያስከፍሩ ሐታ ከዚህ በፊት ታላቁ ሼኽ ሙሐመድ ታጁዲን ሲያልፉ ትልቁ ጳጳስ አለፉ ተብሎ ኮምቦልቻ ላይ ብዙ ነገር ተደርጓል። እነሱም ሲያልፉ ትላልቅ ዑለማዎቻችን እነ ሐጂ ሙሂዲን ሲያልፉ እነ ሼኽ ወደይ ሲያልፉ ጀማ ንጉስ ደግሞ እነ ሼኽ መሐመድ ዑስማን ሲያልፉ እኮ ይሄ ንግግር ተነግሯል። አልহামዱሊላህ ትልቅ የሽርክ ሰዎች ሄዱልን እኮ ተብሏል። ይሄ ደግሞ ለምንድነው የተባለው? በየመስጂዱ እነ ከሽፉ ሹብሃትን እነ ኡሱሉ ሰላሳ እና ሌሎችንም ኪታቦች ስለሚማሩ ነው። እነዚህ ኪታቦች ደግሞ ሲገለጡ የሚያስተምሩት የሚሰብኩት ስለምንድነው? እነዚህ ትላልቅ የኢትዮጵያ የዕልም ዋርካዎችን በገታም ሄዱ በጫሊም ሄዱ በጀማ ንጉስም ሄዱ በአናም በዳናም ሄዱ የትኛውም ሐሪማ ላይ ሄዱ እነዚህ መሸይኾች እነዚህ ሐሪማዎች የሽርክ መናኸሪያ ናቸው፣ የቢድዓ መናኸሪያ ናቸው፣ ሙርተዶች ናቸው። ሙርተድ የሆነ ሰው ደግሞ ሸሃዳ ይዞ ወደ እስልምና ካልተመለሰ በስተቀር ሁክሙ የሸሪዓዊ ሁክሙ ሞት ነው መገደል ነው እያሉ እኮ የሚያስተምሩ ኪታቦች ናቸው። የሚፈልጉት እነሱ ብቻ እዚች ምድር ላይ መኖር ነው። ይሄን ሁላ እንዲያደርጉ ያደረጋቸው ምንም አይነት ሚስጥር የለም። ረጅም ዓመት እንደጮህ ነው እንደተናገር ነው ትክክለኛ የሙጀሲም ወይንም የሙሸቢህ ወይንም የወሃቢ አመለካከት ስላላቸው ነው እንጂ መሻይኾችን የሚያከብር ከነዚህ ኪታቦች ከነዚህ አመለካከቶች ንጹህ የሆነ ሰው እወዳለሁ የሚል ሸኾቻችንን እንደዚህ አይነት ሰው እንዲች አይነት ቃል በፍጹም አሰሙበት። እንደ ሀገር ሁላችንም ይሆን እጅ ማስገባት አለብን። ይህንን አመለካከትና እንቅስቃሴ ማስቆም አለብን። እነዚህ ሰዎች አጋጣሚውን ቢያገኙ ከእሳቸውን ከማስወገድ እሳቸውን ከመግደል ይታቀባሉ ብላችሁ ታስባላችሁ? ይህን ያክል የተደሰቱ ሰዎች እንኳን ሞቱልን ያሉ ሰዎች የሆነ ነገር ነው የቀለላቸው። ለምሳሌ እዚህ ደሴ ላይ እነ ሼኽ ኑሩ ተገለው ነው እኮ የሞቱት አይደለም? ይሄ አመለካከት ያላቸው ሰዎች በአቂዳቸው በእምነታቸው ምክንያት ማለት ነው ገለዋቸው። እነሱ ብቻ አይደሉም፣ ትላልቅ ዑለማዎች እነ ሼኽ አብዱ ዘይን ሲያወሩ ሲናገሩ ሁላችንም ሰምተናል። ኢትዮጵያ ምድር ላይ መቃብር ተቃጥሏል። ዶሪህ እየተባለ የሽርክ ቦታ ነው እየተባለ የብዙ መሻይኾች መቃብር ተቃጥሏል። ተቆፍሮ ጀናዛቸው እንዲወጣ ተደርጓል። ይሄ ሁሉ የተደረገው ለምንድን ነው? መውሊድን ስለሚያከብሩ አላህ ካለ ቦታ ካለ አቅጣጫ ያለ ነው ስለሚሉ እስቲዓና እስቲጋሳ ተወሱል ስለሚያደርጉ የምታመልኩት መቃብር ነው እየተባለ ነው ይሄ ሁላ ነገር የደረሰባቸው። ሐታ ሼኻችንም በመቃብሩ ጉዳይ ሰፊ ነገር አወራለሁ እመጣበታለሁ። ሼኻችንም እነሱ የፈለጉት ቦታ ላይ እንዳይቀበሩ በጣም ብዙ ሲሯሯጡ ነበር። ይሄ የተደረገው ለምንድን ነው? ገና ለገናው የኢትዮጵያ ሙስሊም መቃብር ያመልካል ብለው ስለሚያስቡ ያ ሁላ እሳቸውን ለመቅበር የወጣው ሰው ቀብር አምላኪ ነው ብለው ስለፈረጁ ነው። አያችሁ፣ ሙሉ ኡማውን ሙሉ ሙስሊሙን ነው በዚህ እምነት የሚፈርጁት። ይሄ ደግሞ ፋብሪካው እነዚህ ኪታቦች ስለሆኑ እነዚህ ከጀርባቸው ያሉ ሰዎች ስለሆኑ ነው። እና በግልጽ እስከዛሬ የማያወጡትን የማይነግሩንን ነው ዛሬ በዚህ የነገሩን ማለት ነው። እኛ አንድ አንሆንም ስንለም የአቂዳ ልዩነት ስላለን ነው። የእምነት ልዩነት አለን። በእኛና በእነሱ መካከል ሰፊ ልዩነት አለ። መጅሊሳችንን አናስረክብም ብለው ሙፍቲያን ሁላ መስዋዕትነት የከፈሉት እነዚህ ሰዎች ቦታ ካገኙ ማንንም እንደማይመሩ ስለሚያውቁ ነው። እያንዳንዱን ገጽ እያንዳንዱን ነገር እያወጣን ብናወራና ብንነጋገር ነገሮች ይፈታሉ ብዬ አስባለሁ። ሁላችንም ዝም አንበል ባካችሁ። እነዚህ ሰዎች ሸኻችንን ለመናገርና ለመዝለፍ ድፍረቱን
አግኝተው እንደ ትልቅ ነገር ሶሻል ሚዲያ ላይ ሲጮሁ እኛ ለምንድነው ለነዚህ ሰዎች ምላሽ ለመስጠት የምንፈራው? ወደ ኋላ የምንለው ለምንድነው? አይ ዶንት ኖ ሁሌም የማይገባኝና የማይመለስልኝ ጥያቄ ነው። ነገሩ ስሜታዊ የሚያደርግ ስለሆነ ኢንፎርማል የሚያደርግ ስለሆነ በዚህ መንገድ ነው ለዚህ ጉዳይ ምላሽ የሰጠሁት ማለት ነው። ሼር አድርጉት፣ ለብዙዎች አድርሱ። ልክ አይደለም። ይሄ ተጧሩፍ ነው፣ ሚዛናዊነት የጎደለው የራስን አመለካከት ለማንገስ የሚደረግ አካሄድ ነው። ይሄ ደግሞ ይሄን የፈለፈለው ይሄን የቀረጸው ደግሞ የነገርኳችሁ ኪታቦች ናቸው። ኪታቦቹ ይከፈቱ ይታዩ፣ በየመስጂዱ በየሰፈሩ በየኪታብ ቤቱ እየተሸጡ ነው። እዩዋቸው። ለሀገራችን አደጋ የሆኑ ለመሻይኾቻችን አደጋ የሆኑ ለአባት ለእናቶቻችን አደጋ የሆኑ እናት አባቶቻችን ቡና በማፍላታቸው ምክንያት ጀበኖቻቸውን ቡና የሚያፈሉበትን እየሰባበሩ ብዙ ታሪኮች አልፈዋል እኮ ይሄንን ኪታብ አምሯቸው ውስጥ ያስገቡ ሰዎች ማለት ነው። የብዙ መሻይኾች ኪታቦች ሶላዋቶች ተቃጥለዋል እኮ፣ መስጂዶች ተቃጥለዋል፣ መቃብሮች ተቃጥለዋል አይደለም? ሰዎች መሻይኾች ተገድለዋል። ይሄንን አመለካከት ሁላችንም ሳንፈራ እንዋጋው ለማለት ያክል ነው። አመሰግናለሁ።